ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ደህና ነኝ እኔ እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ከርሱ ላይ እንደምታዩት ብቸኝነት ሲሰማን ምን ማድረግ አለብን፣ በተለይ በሰው ሀገር ስንሆን። እኔ ያው አረብ ሀገር ስላለው አረብ ሀገርን ወክዬ ነው የምናገረውና ያ ምን ማድረግ እንዳለብን እስቲ እኔ የጠቀሙኝን ነገሮች ነግራችኋለሁ። ከዛ በፊት አረብ ሀገር ያው የብቸኝነት ስሜት መሰማት በጣም ተፈጥሯዊና ብዙዎች የሚያልፉበት ከባድ ነገር ነው፣ ፈተናም ነውና ከቤተሰብ መራቅ፣ የስራ ጫና እና የአካባቢ አዲስነት፣ እዚህ የሚገኘው ባህሉ ልዩነቱ ይበልጥ የብቸኝነት ስሜታችንን ሊያገዝፈው ይችላል። ነገር ግን እኛ ደግሞ በራሳችን ልናደርጋቸው የሚገቡትን ነገሮች ነው የምነግራችሁ። 4 ዋና ዋና ብዬ ያስኳቸው አሉኝ። አንደኛ ራስን ጠቃሚ ነገሮች ላይ ማድረግና ጊዜያችንን በአግባቡ መጠቀም። ያው ለዛ ምሳሌ እኔንም መጠቀም ትችላላችሁ። ያው ሁሌ እየሰራው ነው ቪዲዮ ምቀርጸው፣ ከዛ ተርፈ ባለብኝ ሰዓት የተለያዩ ኮርሶችን ወስዳለሁና እንደዛ ማድረግ፣ አዲስ ነገር መማር፣ ነጻ ጊዜ ሲኖር አይምሮአችንን በእውቀት ማደስ ብቸኝነትን በጣም ያስረሳል። ለምሳሌ ቋንቋ ትምህርቶችን፣ እንግሊዘኛ ቋንቋ ብንማር፣ ምግብ አሰራር፣ የተለያዩ ትምህርቶችን መውሰድ እንችላለን ማለት ነው። ሌላው ደግሞ ስፖርት ብንሰራ ግዴታ ጂም መሆን የለበትም። ገመድ መዝለል ቤቱ ዝም ብለን ይሄ እንቅስቃሴ ማድረግ ሰውነታችን ያ የደስታ ሆርሞን እንዲመነጭ ስለሚያደርግ ብቸኝነታችንን መቀነስ ይችላል ማለት ነው። ሁለተኛ ሶሻል ሚዲያን ለበጎ ነገር መጠቀም፣ ማለትም የምንወደው ነገር ካለ ያን የምንወደው ነገር ማድረግ። እኔ አሁን ቪዲዮ መቅረጽ ምናምን በጣም ነው የምወደው። አታቁኝም ከዚህ በፊት እንጂ እቀርጽ ነበረ፣ አቆም ነበር እንደዛ እንጂ በጣም የምወደው ነገር ስለሆነ አደርገዋለሁ። ኮንተንት ክሬት እያረጋችሁ ቪዲዮ፣ ለምሳሌ ጽሁፍ መጽሐፍ ዝም ብሎ ይመጣላችሁን እንደ ጆርናል ብጽፉ፣ የምትከታተላቸውን ሶሻል ሚዲያዎች ደግሞ የራሳችሁን ነገር በማውጣት ራሳችሁ ላይ ኢንቨስት ታረጋላችሁና ያንን ማድረግ። ሌላው ደግሞ ምንድነው ይሄ የምንጠቀማቸው ፎሎ የምናረጋቸውን ሰዎች በደንብ ለይተን ማየት አለብን። ዝም ብሎ ተሳዳቢ ነው ወይ? ምክንያቱም የምንሰማውን ነገር የመሆን እድላችን በጣም ሰፊ ነው። ደጋግመን የምንሰማውን ሰው የሆነ ቀን እኛ እንሆነዋለንና ያ ላይ በደንብ ትኩረት ማድረግ አለባችሁ። የምትከታተሉት ምን አይነት ሰው ነው? ተረዳችሁ? ያን ነገር ላይ ይውና የሚጠቅማችሁን ነገር፣ የሚያነቃቁ ተስፋ የሚሰጡ ነገሮችን ነው መስማት ያለባችሁ። በእምነታችሁ ደግሞ ይሄ ምንድነው ስብከት፣ መዝሙር፣ ያ ነገር ተስፋ ሲኖራችሁ ይሄ ብቸኝነታችሁን የማስረሳት እድሉ ሰፊ ነው። አንዳንድ ሰው ምንድነው ከሰው ጋር አልተገናኘውም ምናምን ብሎ ብቸኝነት ይሰማዋልና እኛ ለራሳችን ሰው ሁሉ ይሄዳል፣ ይበተናል፣ ያጀበን ሁሉ የእውነት ነው የምላችሁና ብቻችን ስንሆን የምናደርገው ነገር ነን እኛ እና ያ ነገር ላይ ነው ትኩረት ማድረግ ያለባችሁ፣ ራሳችሁ ላይ። እኔ እውነት ይሄ ነገር ከዘገየ በኋላ ነው የገባኝ፣ ከዘገየ በኋላ ማለት ነው። ከዛ ጥሩ የምንላቸው ጓደኞች፣ ጥሩ የምንላቸው ሰዎች በዙሪያችን አሉ አይደል? ከነሱ ጋር ያለንን ግንኙነት እንዴት ነው ማጠናከር? ጥሩ ከሆኑ እነዛ ሰዎች እውነት ልባችን የሚወዳቸው ከሆነ። ከዛ በዘለለ ደግሞ ምንድነው አሁን በተለይ ኢሞ ላይ የሚታዩ ግሩፖችን አይታችኋል? እንዳለ አረብ ሀገር ያሉ ናቸው ያሉትና እውነት ጊዜያችንን መጠቀም መቻል አለብን። እኔ ግሩፕ ላይ ራሱ መቼ ዕለት እያወራው ነበርና ጊዜያችንን በደንብ ነው መጠቀም ያለብን። ይሄ ስድብ ቦታ፣ አሉባልታ ቦታ፣ ሀሜት ቦታ የእውነተኛ ቦታ አይደለም። እዚህ ነጻ የሆነ የኢንተርኔት አገልግሎት አለ። እዛ ላይ ተጠቅመን ራሳችንን ነው በደንብ መለወጥ ያለብን። ያ በደንብ ብቸኝነታችን ያስረሳናል።
በራስ መተማመናችንን ይገነባል። በራስ መተማመን ላይ ሌላ ቀን መጣበታለሁ ሰፋ ባለ ቪዲዮ እና ሶስተኛ እንዳልኳችሁ ይሄ ካሉን ጥሩ ግንኙነቶችን ማጠናከር፣ ስሜታችንን በግልጽ ለምናውቃቸው ሰዎች መናገር። አሁን መቼለት እንደውም ቪዲዮ ለመስራት ሀሳቡ መጥቶልኝ ነበር። የሆነ ነገር ባወራን ቁጥር ገመና ምናምን ይባላል እና የሚሰማንን ስሜት አጭቀን እንድንይዘው ነው የሚደረገውና ያ የዛሬ ስሜታችን ነገ አዲስ ስሜት ሲመጣ አይምሮአችን ባላንስ ማድረግ ይከብዳል። ስለዚህ የሚሰማንን ስሜት ለምንወዳቸው የኔ ለምንላቸው ሰዎች በግልጽ መናገር መቻል አለብን። አይምሮአችን ውስጥ ይሄ እንዴት ነው የሚሰማን ነገር ሁሉ አንድ ላይ አጭቀን ምንይዝ ከሆነ ለኛም ይከብደናል። ተረዳችሁኝ? እና ስሜታችንን በግልጽ መናገር አለብን ለምናውቃቸው የልብ ለምንላቸው ሰዎች እና እጮኛ ካለን ትዳር ካለን ደግሞ ከእጮኛችን ጋር ሰላማዊ የሆነ ንግግር መፍጠር፣ በሰላም ማውራት፣ በቪዲዮ ማውራት የምትችሉ ከሆነ እንደዛ ጊዜ ሰጣችሁ ታይማችሁን አመቻችታችሁ በሰዓት ይሄን ማውራበት ሰዓት ነው ስትሉ ለመጨነቅ ራሱ ጊዜ አይኖራችሁም። ያ እውነት ነው የምላችሁና እንደዛ ማውራት ባለትዳርም ከሆናችሁ ከባላችሁ ጋር ጥሩ ኳሊቲ የሆነ ታይም ኖሯችሁ በዛ ሰዓት ባለቤታችሁም ተገኝቶ እናንተም ተገኝታችሁ ይሄ ሰዓት የኔና የሱ ነው ብላችሁ ማውራት፣ ጊዜያችሁን መጠቀም ማለት ነው። እሺ እንደዛ አርጉ። ሌላው ደግሞ ምንድነው ካለንበት አካባቢ አለ አይደል አሁን ሰዎቻችን ምናምን ጥሩ ነገሮችን መመልከት። ሰዎቻችን ይጮሃሉ። አሁን ለምሳሌ አንዳንድ ቤት ባልና ሚስት አለ። ሚስት በጣም የምትል ከሆነ ባልየው ጥሩ ነው። ጥሩን ነገር ተመልከቱት። መጥፎን አትስጡት እድል አይምሯችሁ ማለት ነው። መጥፎን አትመልከቱት እና ጥሩ ነገር ወደ አይምሮ መክተት። ቀደም ብያቸዋለሁ። ሶሻል ሚዲያ ላይ የምንከተላቸው ሰዎች በደንብ እኛን እንትን ይላሉ፣ የመቀየር አቅም አላቸው። ምክንያቱም እስካየናቸው ፎሎ እስካደረግናቸው ድረስ ለዛ ባለንበት በምንሰራበት ቤትም ከስድቡ ከጩኸቱ ይልቅ ጥሩ ነገር መመልከት ማለት ነው። አራተኛ ለአይምሮአችን እረፍት መስጠት። በቃ እረፍት ሰጥተን ከራሳችን ጋር ሲናስብ ለምንድነው የመጣ ነው? ምን ለማድረግ ነው የመጣ ነው? የራሳችንን ግብ ህልማችንን ማሰብ፣ የመጣንበት ዋና አላማ ምንድነው? የወደፊት እቅዶቻችን ያንን መጻፍ፣ የምንፈልጋቸው ትልቅ ህልሞች ምንድናቸው? አገራችን ገብተን ምን መስራት አለብን? አሁን ያለንበት ከባድ ሁኔታ ጊዜያዊ መሆኑ ለነገ ስኬታችን መደላደል እንደሆነ ማሰብ አለብን። ተረዳችሁኝ? አሁን ያለንበት ሁኔታ የሚዘልቅ አይደለም። በቃ ኮንትራት ከሆናችሁ ለ2 አመት ነው። ከ2 አመት በኋላ የሆነ እናንተ ላይፍ አለ። ስለዛ ላይፋችሁ በደንብ ማሰብ መቻል አለባችሁ። ጊዜ ሰጣችሁ ህልሜ ምንድነው? አንዴ አይደለም ደጋግማችሁ ነው ማሰብ ያለባችሁ። ከሁሉ ደግሞ ከዚህ ከነገርኳችሁ ከአራቱም የሚበልጠው ደግሞ ትልቁ ምንድነው? መንፈሳዊ ጥንካሬ ጋይስ። መንፈሳዊ ጥንካሬ ማለት እንዴት ብዬ ልንገራችሁ? በሃይማኖታችን መጸለይ፣ መንፈሳዊ መጻሕፍትን ማንበብ፣ ትምህርቶችን መከታተል በጣም ውስጣችንን ሰላም ያደርጋል። የእውነት ሰው እየጎዳችሁ እናንተ በመንፈሳችሁ ጠንካራ ሰዎች ከሆናችሁ ወደ እግዚአብሔር ነው የምትጮሁት። ከሰው ጋር ለመሰዳደብ ከሰው ጋር ለመነጋገር ጊዜ አይኖራችሁም እና ከእግዚአብሔር ጋር መጣበቅ መቻል አለብን ማለት ነው። ብቸኝነታችን ደካማ ስለሆነ የመጣ ሳይሆን ደግሞ አዲስ አካባቢ ስላለን የሚሰማን የሰው ልጅ ሁሉም ፍጥረት የሚሰማው ተፈጥሯዊ ስሜት መሆኑን በደንብ መገንዘብ ማወቅ መቻል አለብን እላለሁ። ጋይስ ዛሬ መጣው በዚህ ቪዲዮ ነው። ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ይጠቅማችኋል ብላችሁ ለምታስቡ ሰዎች ሼር አድርጉ፣ ሰብስክራይብ አድርጉ። የመዳም ቅመም እህታችሁን አበረታቱኝ ማለት ፈልጋለሁ። እግዚአብሔር ሁላችንንም በሰላም ለሀገራችን ያብቃን። ሀገራችን ኢትዮጵያ ይጠብቅልን። ሰላም ሁሉ ነገር ለሁላችን ይስጠን እላለሁ።
ሰላም እግዚአብሔር ይብዛላችሁ። ደህና ሁኑ። ሰብስክራይብ ማድረግ እንዳትረሱ። ባይ